እግዚአብሔርን በተጠጋውበት ሁሉ የገባኝ ትልቅ ሚስጥር ልንገራችሁ። በብዙ ሰዎች ህይወት እዚህ ውስጥ ባላችሁ ውስጥ እየሆነ ያለ ምልክት ስለሆነ ነው ምነግራችሁ። እግዚአብሔር በህይወታችሁ መንፈሱን እያበዛ በህይወታችሁ በጣም ወደሱ እያቀረባችሁ መሆኑ ትልቁ ምልክት በጣም ብዙ ከበባ የነበራችሁን ያንዳንዱን እየመታ ይመጣል። ብቻችሁን እስክትቀሩ ድረስ ጌታ ፊት ነው የምላችሁ። ኢቭን በጣም የምትወዳቸውን ወዳጆቻችሁን ፈልጋችሁ እስከማታገኟቸው ድረስ ይዘጋዋል። እነሱ አይደለም ራሱ ይዘጋዋል። ሰው ያቅም እንጂ እግዚአብሔር አብሮት እንዳለ ምልክቱ እሱ ነው። ማንንም ሰው እግዚአብሔር እኔ በህይወቴ ተለማመድኩት ሊናገር ሲመጣ ከበባና አጀብ ውስጥ እያለ ተናግሮት አያውቅም። ኔቨር ተናግሮት አያውቅም። ግርግር፣ አጀብ፣ ውካታ፣ ከበባ የሰዎች እንትን ባለበት ውስጥ ዝም ነው የሚላቸው። ቆይ ይጨርስ፣ ትንሽ ይጨርስ፣ ገንዘብም ካለ ቆይ ይጨርስ፣ ችግር የለም ይጨርስ። ከኔ ጋር ናችሁ? እስኪ በተኑ ድረስ ዝም ነው የሚላቸው። ልክ እነሱ የተበተኑ ጊዜ ይመጣል። ለምን እንደዚህ እንደማያረግ ልንገራችሁ። መጽሐፍ ቅዱስ ላይ እንደዚህ ይላል። ያው አባብላታለሁ ይልና ወደ ምድረ በዳም አመጣታለሁ ይላል። ከዛ በኋላ ነው በዚያም ለልቧ እናገራለሁ። ጥያቄ ምልክት ውስጥ በትልቁ ጥያቄ ምልክት ውስጥ የገባቸው ጊዜ እዛ ሰዓት ይመጣል። እኔ ነኝ እነዚህን የበተንኳቸው፣ እነዚህን የበተንኳቸው፣ እነዚህን የበተንኳቸው። ብዙዎቻችሁ ስራችሁ የከበቧችሁ ሰዎች እየተበተኑ ሲመጡ የበተናቸው እግዚአብሔር። በጣም ወደ እግዚአብሔር እየተጠጋችሁ በመጣችሁ ቁጥር ሰርክላችሁ ትንሽዬ እየሆነ ነው የሚመጣው። አንድ እግዚአብሔር ሰው ምን አለ? እግዚአብሔር ጋር ስትኖርና ስታገለግል ልክ እንደ ትሪያንግል ሼፕ ነው የሚሆነው ላይፍ አለ። እንዴት ሲባል እታች ላይ ያለ ሰፊ ነው የምትደርስበት የምታገኘው። ከፍ እያልክ ስትወጣ ጫፏ እያጠረች እንደምትመጣው ብቻህን ትቀራለህ። ከኔ ጋር ናችሁ? ዶክተር ማይልስ በጣም የሚገርመኝን አንድ ንግግር ተናገረ። እንደዚህ ያለ እነዚህ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች፣ ትልልቅ ሰዎች እግር ስር ቁጭ ብሎ ይማራሉ። ቪዲዮን ብታዩ ከታች ነው የሚማሩት። ትልልቅ ሰዎች ናቸው። ትልልቅ ሰርጅኖች ምናምን ኢንጂነሮች ትልልቅ ሰዎች ነው የሚማሩት። ከዛ እንደዚህ ብለው ጠየቁት፣ ምን እንዴት እንትን ብትል ነው ይሄ ሁሉ ዶክተር ይሄ ሁሉ ኢንጂነር ስር ቁጭ ብሎ የሚሰማ አሉት። ከዛ እንደዚህ ያላቸው፣ እናንተ ስትዝናኑ፣ እናንተ ስትጨፍሩ፣ እናንተ ሰለብሬት ፈታ ስትሉ እኔ ለእናንተ እያነበብኩ ነበር የዛን ጊዜ አላቸው። አሁን ደግሞ በተራዬ ቁጭ ብላችሁ እኔ ጋር ትማራላችሁ አለ። ነጥሎ የለየው የሚመስለው ሲዝን ለክብር ነው ያስቀመጠለት። እነሱ በልፋታቸው ውጤታቸው የፈለገ ድረስ ቢለፉ የማይደርሱበትን ነገር ነው ይሰጣል። ዶክተር ማይልስ ለ5 ደቂቃ አማክሮ በሚሊዮኖች ነበር የሚከፈለው። መንግስት፣ ነገስታት ይጠሩታል። እስቲ እንድታማክረን እንፈልጋለን። ከየት የመጣ ይመስላችኋል? እግዚአብሔር በጣም እናንተ ላይ የሚገልጠው ክብር ከፍ ያለ ስለሆነ ኤሽታኦል ውስጥ ነው የሚጠራችሁ። ኤሽታኦል ተራራ አይደለም ሸለቆ ነው የሚባለው። ኤሽታኦል